አላህን ፍሩ እንዳታሳልፉት። ሁላችሁም እያዳመጣችሁ ዓለም ላይ ያላችሁ ሙስሊም እንዲሁም ክርስቲያን የሆናችሁ ኢትዮጵያውያን በአጠቃላይ ለሙስሊሞች አሰላሙ አለይኩም። ሌሎቹ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረቢል ዓለሚን። ዓለም ላይ ያለ ኢትዮጵያን ሁሉ መነሳት አለበት። አሁን የሚደረስልን ሰዓት፣ አሁን እርስ በርስ የምንቆምበት ሰዓት፣ አሁን የምንተጋገዝበት ሰዓት ደርሷል። ሳውዲ አረቢያ ውስጥ የሀበሻ ሬሳ ተጠራቅሞ ፍሪጅ ውስጥ በጣም ከመብዛቱ የተነሳ እያወጡ እየጣሉ ነው። መንግስት ለዜጋው የማይናገር ከሆነ እኛ ድምጻችን ይሰማና ሁላችንም የሳውዲ አረቢያ መንገድ እንዲዘጋ ማድረግ አለብን። ልጆች እየመጡ በአረብ እጅ እየተመረዙ እዚህ እየሞቱ ይገኛሉ። አረቦች እንደ ጢባ ጥቤ ወላሂ ለአዚም እንደ ኳስ እያነጠሩ ነው ሀበሻ ላይ እየተጫወቱ ያሉት እንደ ርካሽ እቃ። ሳውዲ አረቢያ መንገድ መዘጋት አለበት። መንግስት ለህዝቡ እየጮህ አይደለም። መንግስት የሚያሳስቡ ስለ ልማት ስለ ምናምን ነው። ሰው ሲኖር ነው የሚኖርበት ሀገሩ ላይም ቢሆን ህዝቦችህ እያለቁልህ ነው። ወላሂ ለአዚም ነው ምላችሁ ያ ጀማ ዓለም ላይ ያላችሁ ሀበሻ የሆናችሁ እባካችሁ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ድምጽ እንሆናቸው። ወላሂ ለአዚም በስቃይ ያሉ ምግብ የተከለከሉ እየሰሩ ደሞዝ የተከለከሉ ብዙ ሳውዲ ውስጥ ያሉ ኢትዮጵያኖች አሉ። ድምጽ እንሆናቸውና እነዚህን ልጆች እናድናቸው። ሳውዲ አረቢያ መንገድ መዘጋት አለበት። ከዚህ በኋላ ወደ ሳውዲ አረቢያ ወላሂ ሀበሻ ሰራተኛ መምጣት የለበትም። ወላሂ ነው ምላችሁ ጥቤ ነው በላያቸው ላይ የሚጫወቱት። በጣም ነው የሚጫወቱብን። ወላሂ ከደሞዝ በስነ ስርዓት አይሰጡንም። እኛ ስንመጣ እኮ እንደዚህ አይደለም የምንባለው፣ ደላላ ገንዘብ ተቀብሎ መላኩን እንጂ ልጆቹ ምን ላይ ወደቁ ምን ላይ ደረሳችሁ አይሉንም። አላህን ፈርታችሁ አድኑን እባካችሁ አድኑን። ሀበሻ የሆናችሁ በአጠቃላይ እንደ ወላሂ ኤርትራውያን ሀበሻ ሁላ ኢትዮጵያን በአጠቃላይ ሆናችሁ እንደው በአላህ ይዣችኋለሁ። እየሞቱ ያሉ ብዙ ህዝብ አለ። እባካችሁ ሁሌ ሬሳ ማስገባት ሁሌ ሬሳ ይደብራሉ እኮ ወላሂ ላዚም። በመጡ በስንተኛ ጊዜ እያሳበዷቸው ወላሂ ላዚም ሁሌ ሬሳ እንደገባ ነው። አሁን ደግሞ ከመጠን በላይ ከመብዛቱ የተነሳ ከፍሪጅ አውጥቶ እየጣሏቸው ይገኛሉ። እዚህም እንዲቀበሩ እንኳን አይፈልጉም። ለመቀበር 13,000 እስከ 14,000 ሪያል ይጠይቃሉ። እዚህ እንኳን መቀበር ሬሳ አይችልም። እዚህ ሳውዲ ውስጥ ሞት እየበዛ ነው። እባካችሁ ገጠራማ ቦታ ላይ ያሉ ልጆች በጣም ስቃይ መከራ እየደረሰባቸው ነው። ወላሂ መክፈል ሳይችሉ እያመጡ ደሞዛቸውን ከልክሎ እያሰቃዩቸው ይገኛሉ። እባካችሁ አድኑን። ዓለም ላይ ያላችሁ ኢትዮጵያኖች አድኑን፣ በአላህ አድኑን፣ እንደው በፈጠራችሁ አድኑን። ሳውዲ ውስጥ ህዝብ በጣም እያለቀ ነው። መንግስት እባክህን ካለህ አዳምጠን፣ ካለን ስማንና እባክህን አድነን፣ ከሳውዲ አረቢያ አስወጡን። እባካችሁ ሳውዲ ይዘጋ። ለምንድን ነው በሰው ሀገር የምንሞት? እኛ እኮ ለስራ ነው የምንወጣ። እንደዚህም ሆኖ እኮ መንግስት በሀገር እንዳንሰራ ግብር ምናምን እያለ ህዝቡን ሰርቶ እንዳይኖር በራብ እየጨረሰ፣ በሰው ሀገር ደግሞ ሬሳ ወደ ሀገር እየገባ እናት ለምን ታልቅስ? እናት ለምን እህቶቻችንስ ለምን ይሞታሉ? እኛ ለምን እንሰቃያለን? የመጣኑ እኮ ተከፍሎ ልንሰራ ነው። እየተከፈለንም በስነ ስርዓት አይደለም። የሳውዲ አረቢያ መንገድ መዘጋት አለበት። ሳውዲ ልትዘጋ ይገባል። ሁላችሁም ሼር ሪፖስት በማድረግ ሳውዲ ውስጥ ላሉ ሀበሻውን እስር ቤት ለሚሰቃዩት ድምጽ እንሆናቸው። እባካችሁ ሪፖስት በማድረግ ተባበሩኝ። እባካችሁ ኮፒ ሊንክ ሼር በማድረግ ተባበሩኝ። ወላሂ ለአዝም ነው። አንዴ ተነስተን ይዘጋ ካልን ድምጽ ከሆነን ብዙ ቲክታክሮች ጋር ከደረሰ ሳውዲ አረቢያ ትዘጋለች። አንድም ሰራተኛ ወደዚህ አይመጣም። ምክንያቱም ሬሳ ነው እየገባ ያለው። ይገባሉ፣ በገቡት ልክ ሬሳ ወደ ሀገር እየገባ ነው። እባካችሁ ሀበሻ የሆናችሁ አድኑን። ጫካ ውስጥ ነው የሚያኖሩን። እሱነቱ ይሁን ጫካ ውስጥ ለስራን የመጣ ነው፣ እንኖራለን። እንደዛም ለፍተን ጥረን ግረን ወላሂ ደሞዝ አይከፍሉም። አንዳንዶቹ ሙከየፍ አያስለኩሱም። አንዳንዶቹ ምግብ አያበሉም። አረ በስቃይን ያለን ድረሱልን፣ ወላሂ ድረሱልን። ሰው ሀገር ከምንሞት አገራችን እንደፈለግን እንሁን። ወላሂ ለአዚም ሌላ ሀገር ዜጋ ቢሆን መንግስት ይከራከርላቸዋል። እኛ ግን የሚከራከርልን አንድ ደህና መንግስት የለንም። ህዝብ ወታችሁ ጩሁ። ሳውዲ ያላችሁ ሁላችሁም ተነሱ፣ ብድግ በሉ። አሁን ወላሂ ድምጻችን ሊሰማ ይገባል። ሀገራችን ገብተን እንኑር እንጂ እዚህ ሀገር ላይ ምንም ነገር እየተቻለ አይደለም። ሞት በዛ። እኛ መጣኑ ልንሞት ነው እንዴ? መንግስት እዚህ እኛን እያስላከል እንድትገላ እንድትጨርሰን ነው እንዴ? ሀገራችን ላይ እንዳንሰራ ግብር ትላለ። የሀገራችን ኑሮ ቀንስልን፣ እኛም ወደ ሀገራችን እንግባ። አንፈልግም እዚህ የሞትን፣ አንፈልግም እየታመምን፣ አንፈልግም ደክመን የደከምንበት ሳይሰጠን መስራት። ድምጽ ሁኑ። በደንብ ሼር
ፖስት አድርጉት። በስቃይ ላሉ ሬሳ ያልገባለ እሱም እንዲገባ ድምጽ እንሁን እባካችሁ። በአላህ ይዣችኋለሁ፣ ዝም አትበሉ። ሙስሊም ክርስቲያን አላልኩም፣ ብሔር አልጠቀስኩም። ሁላችሁም ሼር ሪፖስት ዓለም ላይ ያለ ሳውዲ ያለ ብቻ አይደለም፣ ዱባይ ምን ነሽ ያላችሁ በአጠቃላይ ድምጽ ሆናችሁ አረ ለአላህ ብላችሁ ሳውዲ መንገድ አዘጉልን። እኛ እየሞተን ነው ወላሂ ለአዚም ነው የምላችሁ። ያለ ደሞዝ ነው የሰራን ያለው፣ ሰርተን እንኳን አይከፍሉም በስነ ስርዓት። እባካችሁ የሳውዲ መንገድ እናዘጋው።